ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሁላችንም ቤት የሚያንኳኳው ሁላችንም የስደት እህትማማቾች በልባችን የምናውቃቸው የዕለት ተዕለት ህይወታችን ይዤላችሁ መጥቻለሁ። ዛሬ የምናወራው ስለ መዳም ቤት ስራ ድካም ብቻ ሳይሆን ያንን ድካም አልፈን ስለምንሰንቀው ብርታትና ተስፋ ነው። አውቃለሁ አንዳንዴ ገና ጉህ ሳይቀድ ተነስተሽ እስከ እኩለ ሌሊት ያለ እረፍት ስትባክኝ ትውያለሽ። እግርሽ አብጦ ወገብሽ ዝጎ ድካሜን ማን ያውቅልኛል ብለሽ በዝምታ የምታለቅሽባቸው ቀናት እንዳሉ አውቃለሁ። ስራው ተራራ ሆኖ ሲታይሽ፣ የሰዎች ጠባይ ሲከብድሽ፣ ብቸኝነት ሲጫጫንሽ መቼ ይሆን የሚያልፈው ብለሽ ራስሽን ትጠይቂ ይሆናል። ነገር ግን እህቴ አንድ ነገር ልንገርሽ፣ አካልሽ ቢዝልም አእምሮሽ እንዲዝል አትፍቀጂ። የምትሰሪው እቃ ለማጣራት ብቻ ሳይሆን የነገ ህይወትሽን ለማቅናት መሆኑን አትዘንጊ። ዛሬ የምታፈሽው ላብ ነገ ለሀገርሽ በረከት፣ ለቤተሰቦችሽ ደስታ፣ ለራስሽ ደግሞ ኩራት ይሆናል። ስራም በስራ አንጨርሰውም። ስለዚህ በዛ ሁሉ ክቢያ ውስጥ ለራስሽ ጥቂት ደቂቃ ስጪ። ጤናሽን ጠብቂ። በሰዓትሽ ለመብላት ሞክሪ። አንቺ ጤና ከሆንሽ ብቻ ነው ህልምሽ ማሳካት የምትችይው። አስቢ፣ ስደት መቆያ እንጂ መኖሪያ አይደለም። ዛሬ የደከመሽ እግርሽ ነገ በሀገርሽ ምድር ላይ በኩራት ይቆማል። ዛሬ የዛለው ወገብሽ ነገ በገዛ ስራሽ ላይ ያርፋል። ስለዚህ አይዞሽ፣ በርቺ፣ ፈጣሪ ጉልበቱን ይስጥሽ። ይህ ቪዲዮ ብርታት ከሆነሽ ላይክ በማድረግ ለሌሎች እህቶችሽ እንዲደርስ አድርጊ። እናንተስ በዚህ ድካም ውስጥ ብርታት የሚሆናችሁ ምንድነው? ሀሳባችሁን ኮሜንት ላይ አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።